በቃ ኮሜንት አድርጓትና ልክ ልኳን ንገሩኝ። ምንም አታርፍም ምንም በቃኝ አራዳ በእኛ ጊዜ ምን መስለሽ አራዳ ልጆች ባህሪያችን በጣም ብዙ ጊዜ ተነግሯል። በመጀመሪያ ደረጃ እኔ ማለት አናውቅም። በእውነት በቃ እኔ የሚል ነገር የሚሰጥ ራሱ በመኖሩ የሚደሰት ሌላ ሰው በማኖር የሚደሰት ነው። የአራዳ ደካማ ባህሪው እኔነት ስሜት ስለሌለው እያወቀ ሰዎች ሲበልጡት እያወቀ ይበለጣል ሰዎች እና በዚህ የተነሳ ይሸወደ ምናምን አይነት ይላሉ። አራዳ ግን ሆን ብሎ የሚበለጥ ስለሆነ እርካታውም ያ ስለሆነ አይናደድም። አራዳ ልትቃጠኝ ነው? አዎ ባለፈውም አቃጥለሽኛል። ዛሬም በሽንኩርትም በጥያቄም በመልስም ነው የምንቀጣጣላት። ተመሸነፍ እንኳን ደህና መጣሽ። እንኳን ታቆየሽ ማሚ። ኧረ እየሰራሽ በኋላ ስራም አስፈትቼሽ ታለቅሽ በሽንኩርት እንዳታመካኝ። አይ በንግግሩ ነው ታለቅሽ በሽንኩርት እንዳታመካኝ። አይ የሚመስለኝ በንግግሩ ማለት ነው። ባለፈው የትኛውንም ያንቺን ቋንቋ ማወቅ አልቻልኩኝም። አንቺ ግን የኔን ቋንቋ እንዴት ልታቂ እንደቻልሽ እኔም ቤተሰቦቼ ማወቅ ስለሚፈልጉ እኔ እኮ ነቄ ነኝ። እኔ ፋራ እያልሽ ነው ማሚ? ነቄ ነኝ እንዳሳለፍኩ። እሺ ስለዚህ የተወሰኑ ጥያቄዎችን ጠይቅሽ ፈለግኩኝ። ማሚ ምን አይነት ነገር ብታሳልፍ እንደዚህ ነቄ እንደሆነች አራዳ እንደሆነች ማወቅ ፈልጋለሁ። ስለዚህ ለእኔም ለቤተሰቦቼም እናሳያለን ማለት ነው። አንድ ሁለት ጥያቄዎች አሉ። አሁን ለምሳሌ አራዳ እንላለን አይደለ? አሁን የዚህ ዘመን አራዳ የዛ ዘመን አራዳ ምናምን እንላለን። የእናንተ ዘመን አራዳ ማለት ምን ማለት ነው? እኛ ዘመን አራዳ ባህሪው ነው የምነግርሽ። አዎ የአራዳ ባህሪ አራዳ በእኛ ጊዜ ምን መስለሽ አራዳ ልጆች ባህሪያችን በጣም ብዙ ጊዜ ተነግሯል። በመጀመሪያ ደረጃ እኔ ማለት አናውቅም። በእውነት በቃ እኔ የሚል ነገር የለንም። ራሱ ላይፍ ስታይላችን የጋራ ነው፣ የጋርዮሽ ነው። አንድ ነገር ካለን የሁላችንም ነው። ስለዚህ ችግር እንኳን ቢኖር በዚህ ብላት እናልፈዋለን። ሁለተኛው ለሰው ሲል የራሱን ጥቅም አሳልፎ ሁሉ የሚሰጥ በቃ ሰው በመኖሩ የሚደሰት ሌላ ሰው በማኖር የሚደሰት ነው። የአራዳ ደካማ ባህሪው እኔነት ስሜት ስለሌለው እያወቀ ሰዎች ሲበልጡት እያወቀ ይበለጣል ማለት ነው። እና በዚህ የተነሳ ብዙ ነገር ይዞ አይገኝም። ግን ባለመገኘት ውስጥ ተሸውዶ ስላልሆነ አይናደድም። ለሰዎች የሌለው ሆኖ ይሰማል። እሱ ግን ሳቲስፋክሽን ስላለው ሜንታል ሳቲስፋክሽን ለምን ያ ነገር እንደሌለው በጣም በቂ ምክንያት ስላለው ለሰዎች እሱ ግን ምናምን ተሸወደ ምናምን አይነት ይላሉ። አራዳ ግን ሆን ብሎ የሚበለጥ ስለሆነ እርካታውም ያ ስለሆነ አይናደድም። አራዳ ግራ ነገር ማለት ነው። ካሁኑ ከኛ አራዳ እና ከእናንተ የእናንተ ዘመን አራዳ ምንድነው ልዩነቱ ብለሽ ታስቢያለሽ? እኔ የዘመን ጊዜ አራድነት ጥሎ ማለፍ ስለተደረገ ይሄ ሰልፊሽነት ነው። አራድነት ከሰልፊሽነት ተቀላቀለ ራስ ወዳድነት ነው። አራዳ ለሰው ሲኖር ነው። ለሰው ሲመች እኮ ነው የምንለው። አንጎረባበጥም። የሆነ ኮመን ባህሪ ያለን አንዱ በቃ ሳንነጋገር የምንግባባበት የጋራ ህግ አለን። በቃ ምን እንደሆነ ግን ያልተጻፈ በነፍስ በስሜት ብቻ የምንግባባው የጋራ እንትን አለን እና እኔ ቆንጆ የኛ ዘመን አራድነት ነፍስ ነው። እግዚአብሔርን አይደገምም። እኛ እኮ ወደፊት እንደ ዋሊያ ብርቅዬ የሰው ዘር ተብለን የምንፈለግ ነን አራዶች። እሺ ይሁን እንደዛ። ስለዚህ ልዩነታችን ይሄ ነው። እናንተ እና የኛ ልዩነት ይሄ ውሃ የሚያነሳ ይመስለኛል። በደንብ ነው በደንብ አራዶች ገባ በሉ። እሺ ማሚ አንድ ጥያቄ አለ። ሌላ በአንቺ ጊዜ ነው አንቺ እኔን ይገልጸኛል ብለሽ የምታስቢው የአራዳ ቋንቋ ምንድን ነው? እኔ በእኛ ጊዜ ነበረ ፎክሲ ነው። ፎክሲ ልክ ዛሬ ሴክሲ እንደምትሉት ማለት ነው። ሴክሲ yes ሴክሲ አንቺ ተጠቀሚው በሰው ምናምን እንደዚህ ይልሽ ነበር ነው? ፎክሲ ነበር የሆነ ፊልም ላይ ምናምን በቃ ፎክሲ ምናምን ይላል። የአራዳ ቋንቋ ነበር? አዎ የአራዳ ቋንቋ ነው። ወለትም አንገናኝም ማለት እናንተ ሴክሲ ነገር እንደምትሉት ማለት ነው። ፎክሲ ይሄ በጣም ኢንተረስቲንግ ነው። እሺ እንደዛ ከሆነ
ሌላ ደግሞ የምጠይቅሽ ጥያቄ ምን ነበረ? አሁን በእኛ ጊዜ ስንጠቀመው መቼም አለች ትንሽም ያራዳ ቋንቋ አለች እና የሚያስቅሽ ቃል ምንድን ነው? በእኛ ኦኬ እናንተ የምትጠቀሙት እኔ ማውቀው በጣም የሚገርመኝ ማስታቅ ብቻ ሳይሆን ግራ የሚገባኝ ክረሽ እኔ እኮ በእኛ ጊዜ አሁን ክረሽ ማለት በአይን ፍቅር ነው። የአይን ፍቅረኛ ምናምን ወይም ደግሞ ተወጆ የነበረ ሰው ማለት ነው። እንዴ ሰው እንዴት ሁሉ ክረሽ ይኖረዋል? የአክተር ክረሽ፣ የዘፋኝ ክረሽ፣ የአስተማሪ ክረሽ፣ እኔ እኮ የሰፈር ልጅ ክረሽ፣ ክላስሜት ክረሽ። ሰው እኮ አንድ ክረሽ ነው በህይወቱ ቢኖረው። እንደኛ አሁን እኔ ክረሽ ነበረሽ ብትይ፣ አዎ አንድ ክረሽ ነበረኝ። የዛኔ የአይን ፍቅር የሚባለው ኦፍ ኮርስ የዛን ጊዜ አይን ፍቅር የነበረው እንደው ምንሽ የሆነ ትንሽ የሆነ ነገር የጀመርሽው ሰው ምናምን ማለት ነው። እንዴት ማአት ክረሽ ይኖራል? ስለዚህ ይሄ ነገር ከአይን ፍቅርነት ወደ ክረሽ ምንድነው? ይሄ መሰባበር ነገር አለ። ዳይሬክት ትርጉም አዎ፣ ቀጥታ ትርጉሙ ላይ ይሻለኛል። እሱ በጣም ይገርመኛል። ሽሚለው ነው በጣም ሻል። አዎ እነሱ ይገርመኛል። ስለዚህ ከኛ እሱ ነው የሚገርመሽ። አዎ በቃ እና በዚህ አጋጣሚ ማሚዬ ወይ ስለ ክረሹ ይቅር የአይን ፍቅር ስናወራ የአይን ፍቅር ነበረሽ በልጅነት? አልሰማሁም። ነበረ። በጣም ቆንጆ ልጅ፣ በጣም ጎበዝ ልጅ፣ የሰፈር አብረን ደቂቃ አብረን ተጫወትን እና እኛ አሁን ማለት ነው ቱ ቢ ሆነስት ክረሽ የምንለው አካል በእኔ ማለት ነው ድንገት መቶ ካናገረኝ አካባቢው ከደረስኩኝ ድሮስ በሩቁ ነው ክረሽ የሚሆነው ማየው ደስ የሚለኝ አጠገቤ ከደረሰ አይም በቃ ጠለዋለሁ። ደስ አይለኝም ለምን እንደሆነ አላውቅም። በእውነት በቃ ጀስት ይወጣልኛል ለሱ ያለኝ ፊሊንግ ምናምን በቃ በሩቁ ባየው ነው ደስ የሚለኝ። ከመጣ ወይ ፍለርት ሊያደርገኝ ከሞከረ አለቀ በቃ እዛ ጋር ጨዋታው። ግን የእናንተ እንዴት ነው? እኔ አሁን የአይን ፍቅር ማለት ሳታናግሩ ምናምን ከሩቁ የምታየው ሰው ምናምን እንደሱ ሰው ይወደዳል እንዴ? ሰው እኮ አላውቅም። እኔ ምንድነው መሰለሽ የሰፈሬ ልጅ ነው፣ አብረን ይጫወታል፣ አብረን አደግን ምናምን። ከዛ የፍቅር ስሜት አለኝ። በቃ በጣም ማግኘት ሳገኘው ደስ ይለኛል፣ ሲያገኘኝ ደስ ይለዋል። እሱም ያው ግን እንደ ፋሚሊ ነው ሪሌሽንሺፓችን፣ ግን በጣም ስትሮንግ የሆነ መፈላለግ አለብን። ኩዌስችን ማርክ። እስኪ ይሄ ነገር የአይን ፍቅር ብቻ ይባላል ወይስ እንለዋለን እናልፈዋለን? እሺ የመጨረሻ ጥያቄ ያሽ ማሚ ይሁን። ያሁኑን አክሰፕት አላረኩትም ግን እናልፈዋለን። እሺ የመጨረሻ ጥያቄ አልበቃሽም? ችግር የለም። እሺ ሽንኩርቴን ጨረስኩ። እሺ ኧረ ይሄ ዶሮ ደርሶ አብረን ነው የምንበላው ፋሚሊስ። ኦኬ አንቺ በጣም የምትጠቀሚው አራዳ ቋንቋ ስቲል ነው እንደምትጠቀሚ አውቃለሁኝ። አራዳ ነሽ እና ከድሮ በጣም የምትጠቀሚው አራዳ ቋንቋ ምንድን ነው? ፎንቃ ምንድን ነው? ፎንቃ ላቭ ፍቅር ፍቅረኛ ፎንቃ አሁንም እንደዛ ነው እሱ ነገር ኮርስ ፎንቃ ነው። እናንተ ተቀይራችሁታል አትንገር ነገር ይባላል። ኖርማሊ ጀስት እኛ ምንድነው ያደረግነው አሁን አብዛኛው እኔ ብዬ ማስበው ማለት ነው ወይ ቃላት ማጣመም ነው ያው የኛ ልጆች አሁን ላይ የምንጠቀመው፣ ወይ ደግሞ ከምዕራባውያን የመጣ ቃላት ላቭ ስዊቲ ምናምን እንላለን እንጂ ይሄ በቃ ጣፋጭ የሆነ የአራዳ ኦሪጂናሉ የአራዳ ቋንቋ ባይ ዘ ዌይ አንድ ነገር ልንገርሽ፣ ራሱ የአራዳ ቋንቋ ብላችሁ የምትጠቀሙት ነገር እኔ ለምሳሌ ልንገርሽ በጣም የሚገርምሽ እናንተ የምትጠቀሟቸው አንዳንድ የአራዳ ቋንቋዎች የአራዳ አይደሉም። ለምሳሌ የአራዳ አይደሉም የኛ የነበሩ ናቸው። የራሳችን ኦሪጂናሊቲ ያላቸው ትርጉማቸውም ተመሳሳይ ነው። ለምሳሌ ይሄ አይነፋም የምትሉት አይነፋ እና በዚህ ጊዜ ይባላል በስማም የጎንደር ድሮ ጎንደር ውስጥ የሚነገር ቃል ነው። አይነፋም ትርጉሙ ተመሳሳይ ነው። ይሁን የማያስኬድ ነገር፣ ደስ የማይል ነገር፣ ጥሩ ያልተሻለ ነገር አይነፋም ይባላል። ግን የጎንደር ቋንቋ የኛ አራዳ ቋንቋ እኮ ምናልባት ፎንቃ የተባለው በጣም ፍቅር ያንፏቅቃል ምናምን ከሚለው የመጣ ነው ይመስለኝ። እኔ ፍቅር ኖርማሊ በቃ ኦሪጂናል የሆነ ፍቅር ያለው ይመስለኛል። ኦሪጂናል የሆነ የሚያንፏቅቅ ይሄ ከሩቅ አይቶ የሚደነግጥ አይነት ሰው ያለው ሲያውን ፋዘር ሲያወሩ ከስሰማ በደጇ ሳልፍ ራሱ በቃ የሚሰማኝ እኔ ግን እንደሱ አይነት ነገር እንትን ብሎኛል። ይሄ ሰው እንደው አይቼው
ምናምን ብዬ ፍቅር ብዬ ባሌንም ቢሆን ቆንጆ ሴት ነሽ አንቺን አፍቅረው እንደዛ እኔ እንጃ እኔ ባሌ ሲቀርበኝ አብሮኝ ሲሆን ነው የወደድኩት። በርቀት የሆነ እንትን ያስፈልገኛል። እሱ ስሜት አላውቀውም እውነት ለመናገር አይቼ ግን በጣም እንደዛ የሚሉ አሉ። በተለይ ወንዶች ደግሞ ቢካዝ የዛን ጊዜ እንዳሁኑ ሴቶች ምናምን ብዙም ፈጣጣ ምናምን የነበረ ሴት የዛኔ በጣም ወንዶች ሴቷን ለማግኘት በጣም ብዙ ጥረት ያደርጋሉ። ያ ነገር ኢንተረስት ነው ሲያወሩት ደስ ይለኛል። ኧረ ሌላ ቀን በቃ በጣም እውነት መከራቸውን አብልተሻል። ደስ ይላል። ይሄን በቀጣይ በደንብ የምናወራው ይመስለኛል። ማሚ በጣም ብዙ ሰው ሳታንፏቅቅ አልቀረችም። በጣም ደስ የሚል ስሜት ያለው ነገር ነው የእውነት ፍቅር። በቃ ማለት የአይነ ፍቅር ያልኩሽ ጊዜ ያለውና አሁን ባሌንም በጣም ነው የማፈቅረው። በጣም ማሚዬ እኔ አልቻልኩም። በንግግርሽ ነው እንጂ የቆየሁት ሽንኩርቱን አልቻልኩትም። ጨርሼ ላግዝሽ። ሀሳብ አስተያየት ካላችሁ የማሚን ሀሳብ የምትደግፉ ተጨማሪ ጥያቄ መጠየቅ የምትፈልጉ ሰዎች ሰብስክራይብ እያደረጋችሁ ቪዲዮአችንን አይታችሁ ኮሜንት ሴክሽን ላይ አስቀምጡልን። እናመሰግናለን። በቃ ኮሜንት አድርጓትና ለከለኳን ነገር ምንም አታርፍም። ምንም በቃኝ። አራራታ